አንድ ጊዜ አደጋ አጋጥሞኝ ዘለልኩ፣ በፓራሹት ወረድኩ እና አውሮፕላን ውስጥ ስትሆን ዓለምን ሁሉ የምትገዛው ነው የሚመስልህ። ግን ችግር ገጥሞ ዘለህ ስትወርድ የአቪዬሽን ልምዴን ወደ 52 ዓመት ይመስለኛል። የምናገረው በአማርኛ ነው። ትስማኝ አትስማኝ አላቅም፣ ብቻ ቆመች። ሰው ነህ ወይ አለችኝ። የኤርትራ ደም ያለን ሁሉ በረራ እንድናቆም አትሊስት ከውጊያ በረራ እንድናቆም ተደርጎ ነበር እና ትል ያለበትን ውሃ በእጄ እየቀዳሁ ጠጣሁና ስነሳ የኤርትራ አየር መንገድ ስለተጀመረ እዛ ሄጄ ቦይንግ 767 የመብረር እድል ገጥሞኝ ነበር። ስሜ ደምሴ ፍስሐ ይባላል። አሁን ወደ 80ኛ ዓመት አካባቢ ነው ያለሁት። 12ኛ ክፍል በኋላ በፈረንጅ አቆጣጠር 1963 በሀበሻ ደግሞ 56 የአየር ኃይል ሰዎች መጥተው ጅማ ሬክሩት ለማድረግ ሲሞክሩ ሰማሁና ሄጄ ተፈተንኩ እና ክፍል ውስጥ ብዙ ሰዎች የሚበልጡኝ ነበሩ። ግን በዛ ፈተና እነሱ ሲወድቁ ነው ያለፉ እና ምናልባት ይሄ ነገር ለእኔ የሚሆን ትክክለኛ ስራ ነው ብዬ አቪዬሽንን ገመትኩ። ለበረራ ከተፈተነው ብዙ ሰዎች ውስጥ እኔ ብቻ ቀረሁ። ሌሎቹ ወድቆ ወጡ እና ደስተኛ ነበርኩ። ትንሽ ጊዜ የሚሰጡኝ መስሎኝ ነበር። አይ ነገ ጠዋት ነው የምትመጡት ወደ ደብረ ዘይት፣ የትራንስፖርት ገንዘብ ይሄውላችሁ አሉን። ስለዚህ እሺ ብያቸው ደብረ ዘይት መጣሁ። ከዛ አስመራ ላኩን ወታደራዊ ትምህርት እንድንማር። እሱን ጨርሰን እንደተመለስን ደብረ ዘይት የበረራ ትምህርት ጀመር። ከዚያ በኋላ የሚቀጥለው አውሮፕላን የምማርበት ስኳድሮኑ እንዳለ አስመራ ስለነበረ አስመራ ሄድኩኝ። አስመራም ደግሞ እንደዚሁ የቀለምና የበረራ ትምህርት ጨርሼ ልክ ስትጨርስ ግራጁዌት ስታደርግ ክንፍ ይሰጥሃል፣ የፓይለት ክንፍ እና እሱ ተሰጣን። ግራጁዌት እንዳደረግኩኝ በድሮ ጊዜ ሁሉ ተዋጊ አውሮፕላን ጄት ብቻ አይደለም፣ ባለ ፕሮፔለርም ተዋጊዎች ስለነበሩ ግራጁዌት ካደረግነው ውስጥ የተወሰኑት አንድ 5-6 ሰው ለጄት ትሬኒንግ ሲሄዱ የተወሰነው ቀረንና ለአንድ ዓመት ያክል ባለ ፕሮፔለር ተዋጊ ላይ ስልጠና ጨርሼ ወዲያውም ለውጊያ ብቃት ስለደረስን ነገ ባሌ ክፍለ ሀገር ውስጥ ዋቆ ጉቱ የሚባል ኢንሰርጀንሲ ስለተጀመረ እሱን ለመዋጋት የተወሰነ ሰዎች መሄድ ስለነበረብን እኔ መጀመሪያ ከሚሄዱት ሰዎች ጋራ አብሬ ተመደብኩ እና እዛ ሄጄ ስንት ወር እንደተቀመጥን አላስታውሰውም። ብቻ የተወሰኑ ወራት እዛ ቆይቼ ተመለስኩ። ሌሎች ሰዎች ተኩን እና እንደተመለስኩኝ ወደ ጄት በረራ ስልጠና ትሄዳላችሁ ተባል። ሄጄ የጄት በረራ ትምህርት ጨርሼ ኤፍ-86 የሚባል ጄት ተዋጊ አውሮፕላን ላይ ተመደብኩ። ከዚያ ያንን ትሬኒንግ ጨርሼ ለውጊያ ብቃት አግኝቼ እዛ ብዙ ቆይቻለሁ። አንድ 5 ዓመት ተኩል ይሁን 6 ዓመት
እዛ ስኳድሮን ውስጥ አስመራ ቆየሁኝ። ከዛ በዛን ጊዜ ውስጥ አንድ ጊዜ አደጋ አጋጥሞኝ ዘለልኩ፣ በፓራሹት ወረድኩ እና አውሮፕላን ውስጥ ስትሆን በተለይ የውጊያ አውሮፕላን ውስጥ ስትሆን በቃ ዓለምን ሁሉ የምትገዛው ነው የሚመስልህ። ግን ችግር ገጥሞ ዘለህ ስትወርድ ዩ አር ኖባዲ። ጫካ ውስጥ አንድ ግለሰብ ሆንኩኝ። እኔ ለመፈለግ ብዙ አውሮፕላን ተሰማርቶ ይፈልገኝ ነበር። ግን እኔ ያ ቦታ ኤርትራ ውስጥ የጦርነት እንቅስቃሴ ከሚካሄድባቸው ቦታዎች አንዱ ስለነበረ ብዙ መቆየት ስለማልችል ብዙ የሲግናል ኤኪፕመንቴን ሳልይዝ ከነፓራሹቱ እዛው ጥዬው ሩጫ መለጥኩ እና ወደ አንድ መንደር ከሩቅ ይታየኝ ነበር ቤተ ክርስቲያን ያለው። የዛን ጊዜ ንቅናቄውም ዝንባሌው ወደ ሃይማኖት ስለነበረ እና እንደውም ከዘለላችሁ እና መጠጊያ ከፈለጋችሁ ቤተ ክርስቲያን ያለበት መንደር ፈልጋችሁ ወደዛ ሄዱ የሚል ምክር ስለነበረ ከሩቅ አንድ ቪሌጅ ተራራ ጫፍ ላይ ቤተ ክርስቲያን ያለበት አየሁና በጣም ሩቅ ነበር እና እኔ ዘልዬ ፓራሹቱ ሲከፈት በቃ አንደኛ ደስ አለኝ፣ ሁለተኛ መዳኔን አወቅኩት እና ሰዓቴን ሳይ 3 ሰዓት ከ25 ነበር በኢትዮጵያ ሰዓት እና ወዲያው ቃይን ትቼ ሮጥኩኝ እና ወደዛ ቪሌጅ። ይሄ በረሃማ የሆነ ቦታ እና አት ዘ ሴም ታይም ተራራማ ከሆነ ከዛ በፊት አላቅም ነበር። ግን መንገዱ ይሄ ጎርፍ የሚሄድበት ድራይ ሪቨር ቤድ እሱን ተከትለ ነው መሄዳ፣ ግን አላቅም እኔ። ስለዚህ እንዳትጠፋብኝ ደግሞም ስለምፈልግ ቪሌጃ ወዳለችበት ቀጥታ ነበር የሚሄደው። ዳገትም ቢሆን ወጥቼ ቁልቁለትም ቢሆን እየወረድኩ እሷን እያየሁ ነበር የሚሄደው እና ከሰዓት በኋላ ሲሆን አልቆምኩም። ከሰዓት በኋላ ሆኖ ሰዓቱን አላስታውስም። አሁን እሾህ ምናምን በጣም ረጃጅም እሾህ ያለበት አካባቢ ነው። አንድ ቦታ ደርሼ እሾሁን እንደዚህ እየገለጥኩ ስሄድ አንድ ሪቨር ቤድ ላይ በዛ አካባቢ ጥሪ ዋዲ የሚባል እዛ ውስጥ ገባሁ እና ፊት ለፊቴ ደግሞ አንድ ሴትዮ አገኘሁ። ሰው ያለበት ቦታ ደርሻለሁ አልኩኝና እህትየዋ እኔን ስታይ አንደኛ አለባበሴ ፍላይንግ ሱት ጂ ሱት አይታ የማታውቀው አይነት አለባበስ ነውና ስታየኝ ደነገጠች እና ሮጠች። ተከተልኳትና ቁሚ 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 አይዞሽ እኔ ምንም አላደርግሽም አልኳት። እኔ የምናገረው በአማርኛ ነው። ትስማኝ አትስማኝ አላቅም፣ ብቻ ቆመች። ቆመችና ሰው ነህ ወይ አለችኝ። እዚህ ጭንቅላቴም ተመቶ ስለነበረ ደም ፈሶ እዚህ ፊት ለፊቴ ብዙ ደም አለው። አዎ ሰው ነኝ፣ እዚህ አውሮፕላን ስበር ነበር እና ተበላሽብኝና ዘልዬ አሁን ወደዛ ቪሌጅ እየሄድኩ ነው አልኳት። እኔም ከዛ ነው የመጣሁት አለችኝ። ደስ አለኝ እና ወደዛ የምትመለሽ ከሆነ አብሬሽ ልሂድ አልኳት። አይ አይቻልም አለች። እሷ እንግዲህ ተራራው ላይ መኖሪያ ነው እንጂ እርሻ የሚያርሱት ረባዳ መሬት ወዳለበት ሩቅ ቦታ ነው እና እዛ ቪሌጅ ደርሼ ከተመለስኩ ይመሽብኛል እና ብዙ ልረዳህ አልችልም አለችኝ። ወደ እኔም ገባኝ እንግዲህ
እንዲህ እየተነጋገርን እያለን አንድ ሰውዬ በአህያ የኔን ፓራሹት ጭኖ ሲመጣ አገኘሁት እና አስቆምኩትና ይሄ የኔ ነው፣ እኔ ነኝ በዚህ የወረድኩት አልኩት። ብዙም ሊያናግረኝ አልፈለገም እና ወደዛች ቪሌጅ የምትሄድ ከሆነ እባክህ አብሬህ ልሂድ አልኩት። አይ እኔ ጊዜ የለኝም ቸኩላለሁ ምናምን አለና ጥሎኝ ሄደ። እንደ ሚን ታይም ያ ቦታ በጣም ሙቀት ነው፣ በረሃ ነው። እባክሽ ውሃ የት አገኛለሁ አልኳት እና ጉሮሮዬ ደርቆ ዙሪያውን ተሰነጣጥቋል እና ወል ውሃ ያውልህ አለችኝ። አንድ ጫማም አትሆንም ጥልቀቷ፣ ውስጡ የከብት እበት አለበት። እበቱ ውስጥ ትሎች አሉ። ትንሽ ውሃ ግን አለ። ትቼው መሄድ አልችልም። ያም ሰውዬ ሳይጠብቀኝ መንገዱን ስለቀጠለ ውሃውን ሞር ኢምፖርታንት ሰጠሁት እና ትል ያለበትን ውሃ በእጄ እየቀዳሁ ጠጣሁና ስነሳ በሩቅ ይታየኛል። ቶሎ ቶሎ ብዬ ሩጫም አለ እንግዲህ ልጅነትም አለ። ያኔ የ20 ዓመት 19 ዓመት እንደዛ አካባቢ ነበርኩ። ስለዚህ ስፖርትም ብዙ ስለማዘወትር ፊትነሱ አለ። ስለዚህ ሩጬ ደረስኩበትና አህያዋ እኔን ስታየኝ ልብሴን ምኑን ስታይ በረገገችና ወደ ጫካ ገባች። አሁን ሰውየው ሄዶ አህያውን አግኝቶ እስኪመለስ ድረስ ትንሽ ቁጭ እያረፍኩ፣ ግን አንድ ነገር ገባኝ። ይህ ሰውዬ በጣም ከፈጠነብኝ ወደ አህያዋ ወደ ፊቷ ብመጣ ስለምትበረግግ የማረፍ እድል ይኖረኛል የሚል አስተሳሰብ በሰውነት ያደረ እና አንድ 3-4 አስበርግጋት ያው እያረፍኩ ምን እያልኩ አሁን ከሩቁ ቪሌጁ ይታየኛል። አጠገቡ ደረስኩ እና አልፈለግኩትም አህያውን ኒሞር ሰውየውንም። ወደ ቪሌጁ እየሄድኩ ሲሄድ ሰውየው ይንገራቸው ማን ይንገራቸው አላውቅም፣ የዛች ቪሌጅ ጭቃሹ የሆኑ ሰውየው እየሮጡ ወደ እኔ መጡ ቁልቁለቱን እና ሰላም ምናምን ስላቸው ምንም ለሰላምታ ጊዜ የለንም ና ብቻ አሉኝ። እሺ ብዬ ተከተልኳቸው። ቤታቸው ገባሁ። ቁጭ ስል እባክዎ ውሃ አልኳቸው። ሶሪ አሉኝ። አልሰጠህም አሁን አሉኝ። በጣም ጨካኝ አድርጌ ገመትኳቸው እና ለካ እሳቸው ያው የበረሃ ነገር ስለሚያውቁ እንደገባሁ ቀዝቃዛ ብጠጣ የመሞትም እድል አለ የሚለውን ስለሚያውቁ ነው ያልሰጡኝ። እና እንደ ሚን ታይም እነሳቸው ስንነጋገር አዛዋቸው ሰዎቹ ብርዝ ያዘጋጁ ነበር እና ካረፍኩኝ ከቀዘቀዝኩ በኋላ ብርዝ ሰጡኝ። ጠጥቼ የምጠገብ አልመሰለኝም ነበር፣ ግን ትንሽ እንደጠጣሁ ጉሮሮዬ ቆስሎ ስለነበር ብዙም መጠጣት አልቻልኩም። ብቻ የሚቻለኝን ያህል ጠጣሁ እና መጀመሪያ መማከር አለብን አሉ። አንተ የዘለልክበት ቦታ ያሉት ሰዎች መዝለልህን ያውቃሉ፣ ወደዚህ መምጣትህን ያውቃሉ። ያ ፓራሹትህን የወሰደው ሰውዬ ደግሞ መገናኛ ይኖረው ይሆናል፣ ነግሯቸው ሊኖር ይችላል እና ሊመጡ ይችላሉ አሉ። ስለዚህ ድንገት ከመጡ አሉ ትንሽ መስኮት አለቻቸው፣ በዛ ዘለህ ትወጣና በኋላ ማሳይህ ቤት አለ፣ እዛ ሄደህ ትገባለህ አሉ። እሺ ያልኳቸው እና ቀኑ አርብ ነበር። ቄሱ ተጠሩ። ያው እንግዳ መጥቶብናልና በአርብ ምድር ዶሮ ማረድ እንድንችል ይፈቀድልን አሉ። ቄሱ ፈቀዱ። ዶሮ ታረደ።
እኔ ግን ያው ረሃብ ብዙም የለም፣ ድንጋጤም ፍርሃትም ስለነበረ ውሃ ግን ያው በየጊዜው ጠጣ ነበር እና አሁን መሸ። እንግዲህ ጠዋት 3:30 መንገድ የጀመርኩ አሁን 12:30 ሆኗል። እንግዲህ 9 ሰዓት ወክ አድርጌያለሁ ማለት ነው። ስለዚህ መሸ እና ምግብ እራት እንድበላ ሲያዘጋጁ መጡ የሚል ወሬ መጣ። እንዳሉኝ በዛቸው ዘልዬ ወረድኩ። ጫካ ውስጥ ቆየው እሳቸው እስኪመጡ። ከዛ የታለ አምጡ ተባሉ። ኧረ አሁን ከእኛ ጋር ነበረ እና ወዴት እንደሄደ አናውቅም፣ ባይሆን አብረን እንፈልግ ምናምን ተባብለው ያቺ ቤት ያሉኝ እህል ጎተራ የሚያስቀምጡበት ቤት ነው። እንኳንም አልሄድኩ እዛ። ኤኒዌይ አጠገቡ ጫካ ስለሆነ እዛ ጫካ ውስጥ ተቀመጥኩኝ። እሳቸው እነሱ አጥተውኝ እሳቸውን ደብድበዋቸው በጣም ሄዱ እና ተመልሰው መጥተው ሲጠሩኝ ያው እሳቸው ሳይ ወጣሁ። እዛ እንግዲህ መኝታ ያው የባላገር የጠፈር አልጋ ነበር። እዛ ላይ ሙቀት ነው፣ ብርድ ልብስ አያስፈልግም። አንሶላ ለብሰህ ለጥ ነው እዛ። አውሮፕላኑ ከላይ መስታወት የተሰራ ኦፍኮርስ ጠንካራ መስታወት ነው እና እሱ ተተኩሶ ነው የሚሄደው ለመዝለል ስትሞክር እና ተተኩሶ ሲመጣ እዚህ ጋር አናቴን መታኝ እና ደሙ ከዛ የመጣ ነው እና ያ ምት አንገቴን አሳምሞኛል እና አሁን እስካሁን አልተሰማኝም ነበር። ቢኮዝ ዋናው ትኩረቴ መዳን ነው እና መዳኔን ሳረጋግጥ ህመሙ ሁሉ ይሰማኝ ጀመር። አንገቴ መዞር አይችልም። ወገቤ እንደ ልቤ መተኛትም አልችል። ትንሽ ህመምም ነበረብኝ። ለማንኛውም መሄዴ ነው አሉ እና እኔ ቀን ከሆነ በኋላ ከአንተ ጋር እዚህ ብቆይ አደገኛ ሊሆን ስለሚችል ማታ ከምሽቱ ወይም ሊነጋ 10 ሰዓት ሲሆን ወደዛ ወደ መጣህበት ሰፈር እሄዳለሁ። 2 ሰዓት ነው የሚፈጀው። እርሻዬን አይቼ ምን ብዬ የሚደረገውን አድርጌ ተመልሼ መጣና ወደ 2 ሰዓት ሲሆን አንተ ጋር ለመድረስ ሞክራለሁ። ከዛ በፊት ማንም ሰው ቢመጣ እንዳትከፍታሉ። ኦኬ። ኢንኬዝ ቢመጡ እነኛ ሰዎች እንዴት ማምለጥ እንደምችል ሳስብ ጎተራ ሁሉ ሙሉ አይደለም እና የተወሰነ ክፍት ቦታ አለው። እዛ ገባለሁ እና ያው መዝጊያ ያለው ደግሞ እንደዚህ የምትይዘው ከውስጥ እዛ ገባለሁ ብዬ ወስኜ ስቀመጥ ድምፅ ሰማሁ፣ ጩኸት ሰማሁ። እዛች ገብቼ ጎተራዬን ከድኜ ቁጭ አልኩኝ። ብዙ የመንደሩ በሙሉ ጎተራ እንደሆነም አላቅም እና እየመጡ ጎተራውን በሳንጃ የሰበሩ ቼክ ሲያደርጉ እንደ አጋጣሚ እኔ ያለሁባት ጋር አልመጡም። በኋላ ያው የሌለሁ አድርገው ገመቱና ሄዱ። ያው መተኛት እፈልግ ነበር፣ ግን መተኛት በጣም አስቸጋሪ ነበር። አንደኛ ያለ ትራስ መተኛት አይመችም። ትራስ ካደረግኩኝ አንገቴን ጭንቅላቴን እንዲህ ስለሚያደርግ አንገቴን ያመኛል። ስለዚህ እንዲሁ ብቻ ስሞካክር ነጋ እና 2 ሰዓት ሲሆን እዛ
ሪቨር ቤዱን ከፍቼ ስወጣ ያገኘችኝ ሴትዮ መጣች እና በቀዳዳ ሳይ እሷ መሆኗን አወቅኩ እና ስትለኝ ብዙም አልተማመንኩም፣ ግን እምቢ ማለቱም ችግር ነው። ኦኬ ብዬ ተነስቼ ተከተልኳት። ቤቷ ወሰደችኝና ማታ የተሰራልኝ ዶሮ አሙቃ አቀረበችልኝ። አሁን ከሁሉም ያሉኝ ሴንሶች በጣም ሻርፕ የሆነውና ኤፌክቲቭ የሆነው ጆሮዬ ነበር። አውሮፕላን ድምፅ ከሩቁ ነው የሚሰማኝ፣ ቢኮዝ የምፈልገው እሱን ነው። እና የሄሊኮፕተር ድምፅ ሰማሁ። ኦኬ ብዬ ቁርሱን ለመብላት ስሞክር ያ ፓራሽቱን የወሰደው ሰውዬ ፓራሽቱን ይዞ መጣ። እኔ ይህን ነገር አልፈልገውም ውሰድልኝ አለኝ። ግድ የለህም ውሰደው ይጠቅመሃል፣ እኔ አልፈልገውም አልኩት። በፍጹም አለኝ አልፈልግም አለ። አደገኛ መስሎ ታየው መሰለኝ። ፓራሽቱን ትቶልኝ ሲሄድ ሴትዮዋ ተጠቀሚበት አልኳት እና ቁርሱን ለመብላት ስሞክር የሄሊኮፕተሩ ድምፅ የተጠጋ መጣ። እንኳንም አልሰጠሁ ወይም ፓራሹት አልኩኝና ይዤ ወጣሁ። ፓራሹቱን ዘረጋን። ቁርስ መቼም ሀሳቡም የለኝም እና ሄሊኮፕተሩ ጋር ኮንሰንትሬት ማድረግ ይሻለኛል ብዬ እንዲህ ሳይ ሄሊኮፕተሩን አየሁት እና ፕሪቪየስ ዴይ ብዙ አውሮፕላኖች ወደ እኔ እንዲህ እየመጡ አልፈውኝ ይሄዳሉ፣ አያዩኝም። አሁን ግን ሄሊኮፕተሩን ሳየው ወደ እኔ ሲመጣ አየሁት። ዳንኩኝ ብዬ እርግጠኛ ነበርኩ። ሄሊኮፕተሩን ፓይለት በቅርብ ማቀው ሰው ስለነበረ መጥቶ ሲያየኝ ያው እኔ መሆኔን አየ እና ማረፍ የሚሻል ቦታ ብዬ ስመርጥለት እሱ ይሻላል ወዳለው ሄደ እና ሲሄድ በጣም ቅር አለኝ። ያላየኝና ጥሎኝ የሚሄድ መሰለኝ፣ ግን እሱ ቦታ ነበር የሚመርጠው እና አረፈ እና ያው ሰላም ተባባል። እንኳን ዳንክ ምናምን አለኝ እና ሄሊኮፕተሩን ከፍቼ ሳይ የሬሳ ሳጥን አየሁኝ። ይሄ ምንድን ነው አልኩት። አይ ሞተህ ብናገኝህ እዚህ ውስጥ አስገብተን ልንወስድህ ነበረ እና በቃ ያንተ ሊሆን ነበር፣ አሁን ያንተ አይደለም አለኝ። በልቶሎ እንዳልኩት ከዛ ተነሳንና ሄድን። አስመራ ደረስን። ጓደኞቼ ሁሉ ይጠብቁኝ ነበር። እሱም በሬዲዮ አግኝቼዋለሁ ይዤው እየመጣሁ ነው ስላላቸው ጠብቁኝ ነበር። ሄደን ወረድን አስመራ እና ያቺ ሬሳ ሳጥን ቆይታ አንድ የኔ ዘመድ ሞተ እና በእሷ ተቀበረ። ስቲል አየር ኃይል ግቢ ውስጥ ገብቼ በጣም እርግጠኛ አልነበርኩም መዳኔን እና አዛዡ ደግሞ መጥተው አንተ አውቃለሁ ከተማ ትሄዳለህ፣ ነገር ግን እንድትሄድ ስለማልፈልግ መኝታ ቤት ቁጭ በላሉ። እሺ አልኳቸው እና ሌላ በማዕረግ ከኔ ጋር እኩል የሆነ ሰው እንዲጠብቀኝ ያደረጉና ሄዱ። እኔ ግን አላስቻለኝም። ከተማ ሄጄ ከሰው ጋር ተደባልቄ ለካስ ድኛለሁ ማለት እፈልጋለሁ እና ከተማ ሄጄ ከሰዎች ጋር ተገናኘው። ማውቃቸው ሰዎች፣ የሚጠብቁኝ ቀጠሮ የነበረብኝ ሰዎች ሁሉ ነበሩ። ኤኒዌይስ አዛዡ አዩኝ ከተማ እና በደንብ ሲሄድ አንገቴ ምኔ ሁሉ የተመታው ምንም ሳይሰማኝ በደንብ ወክ ሳረግ አይተውኛል። በኋላ ሰኞ ጠዋት ወደ ሐኪም ቤት ከመሄዴ በፊት ወደ የኛ ስኳድሮን ጽሕፈት ቤት ሲሄድ እሳቸው ወደ ስራ ሲመጡ ተገናኘንና ደምሴ ሲሉኝ መዞር አልችልም፣ አንገቴን ብቻ እንዲህ ፊቴን ሳዞር
ምን አንተ ትናንት ከተማ አይቼ በረም ስትል አልነበረም። አሁን አሞኛል አልኳቸው። በሐኪም ቤት ሄዳሉኝ። ሐኪም ቤት ሄድኩ፣ ታከምኩ። ለተወሰነ ጊዜ አቆምኩ። ኢንቨስቲጌሽን የበረራውም የብልሽቱም የምንም ሁሉ እስከሚያልቅ ቆሜ ነበር። ከዛ እስከምድንም ከዛ በኋላ በረራ ጀመርኩ። እዛው ተዋጊ ስኳድሮን ውስጥ እንዳልኩ 5 ዓመት ተኩል ይሁን 6 ዓመት ቆይቼ ከዚያ በኋላ ነው ወደ ማስተማር ስራ የሄድኩት። ከዚያ በኋላ እዛ ያለው ሁሉን አይነት ትሬኒንግ ሲጀምር ከሰዎች እኩል አልሄድም። በኋላ ግን እየለመድኩት ሲሄድ ጥሩ ውጤት ወዳላቸው ሰዎች ወደ እነሱ እጠጋለሁ እና ኤፍ-6 አውሮፕላን ውስጥ ያለው መጀመሪያ ይሄ የአደጋውም ኢፌክት ላይ ስለነበረ ከጓደኞቼ ጋራ ተመጣጣኝ ችሎታ አልነበረኝም፣ ግን ኳሊፋይ አድርጌያለሁ። ከዚያ በኋላ ግን እዛ ብዙ ከቆየሁ በኋላ የተኩስ ልምምድም የአየር ለአየር ውጊያ ልምምድም 5 ዓመት ተኩል ወይም 6 ዓመት ይሁን በዛን ጊዜ ይህን ያለ የኤርትራም ጦርነት አሁን መጨረሻ ላይ እንደደረሰው ደረጃም ደርሶም አያውቅም እና ጊዜያችንን በሙሉ የምናጠፋው በልምምድ በትምህርት ነው እና ወደ መጨረሻ አካባቢ የነበረኝ ውጤት ጥሩ ነበር ማለት እችላለሁ። ከዛ ወደ ማስተማር ስራ እንዲሄድ መለመልኩና ወደ ማስተማር ሄድኩ። መጀመሪያ 3 ደረጃ ነው ያለው የትምህርት አሰጣጡ። 3 የተለያዩ አውሮፕላኖች በፐርፎርማንሳቸው በፍጥነታቸው የሚበላለጡ ናቸው። ሲጀምር ወደ መካከለኛው ነው የተመደብኩት። ከዚያ እንደገና የመጀመሪያው አውሮፕላን ላይ የፓይለት እጥረት ሲኖር ወደዛ ይወስዱኛል። እንደገና የነበርኩበት ቦታ እጥረት ሲኖር ወደዛ ይወስዱኛል። መጨረሻ የጀት በረራ ልምዴም እንዳልኩ 5 ዓመት ተኩል 6 ዓመት ትሬኒንግ ቀላል አይደለም እና የዛም ኳሊፊኬሽን ስለነበረኝ ወደ ጀት በረራ አስተማሪነት ወሰዱኝ። ግን ይሄ ምልልሱ ወደ መጀመሪያው ሲመድቡ ድሬዳዋ ትሄዳለህ፣ ወደ መካከለኛው ሲመድቡ አስመራ ትሄዳለህ እና ይሄ መዘዋወር በጣም በዛብኝና 3ቱንም የአየር ኃይል ጣቢያዎች አዳርስ ነበር ቶሎ ቶሎ እየቀያየሩ። ከዚያ በኋላ ደብረ ዘይት ተመለስኩ። ጀት በረራ አስተማሪ ሆንኩኝ። እያስተማርኩ ብዙ ተማሪዎች አፈራሁ። ለአጋጣሚ ሆኖ ጥሩ ጥሩ ተማሪዎች ይደርሱኝ ስለነበረ ነው መሰለኝ ያስተማርኳቸው ሰዎች 1ኛ 2ኛ እንደዚህ ነው የሚወጡት። እንግዲህ እድል ሆኖ ጎበዞቹ እየደረሱኝ ሊሆን ይችላል። ወደ 5 ዓመት ያክል ቲሰርት የጀት በረራ ማሰልጠኛ ውስጥ በአስተማሪነት ብዙ ከቆየሁ በኋላ ይሄ የኤርትራ ጦርነት እየከፋ መጣ በጣም እና ለተወሰነ ጊዜ የኤርትራ ደም ያለን ሁሉ በረራ እንድናቆም አትሊስት ከውጊያ በረራ እንድናቆም ተደርጎ ነበር። ከዚያም 1-3 ዓመት ያክል ይመስለኛል ካቆምኩ በኋላ ሁላችንም ተመደብን ወደ ትራንስፖርት አውሮፕላኖች ውስጥ ገብተን እንድናገለግል
እኔም DC-3 ውስጥ ተመደብኩ እና በእውነቱ ጥሩ እድል ነበር። ቢኮዝ DC-3 ጫካ ጫካውን ያለው የኢትዮጵያን ክፍል በብዛት ስለሚሄድ ብዙ ክፍለ ሀገሮችን የማየት ኢትዮጵያን የማወቅ እድል ስለገጠመኝ እኔ ደስ ነው ያለኝ። ከዛ እዛ እያለሁኝ የበረራ ትምህርት አሰጣጥ ያው አብዮቱ መጥቶ የበረራ ስልጠና አሰጣጡ ከአሜሪካ ከነበረው ሲስተም ተቋርጦ ወደ ራሻ ሄዶ ስለነበረ እና ያጥሩ ውጤት ደግሞ አላመጣም። ኢንፋክት መጥፎ ውጤት አመጣ ብልም ብዙ ስህተት አይመስለኝም። እና ለዛ አስተማሪነት 2 ሰዎች ተመርጠን ወደ ተመሳሳይ አውሮፕላኖች ወዳሉበት አየር ኃይል ሊቢያ ተልከን 2 ፓይለቶች እና 2 ቴክኒሻኖች አውሮፕላኗን አይተን በረን አይ ቲንክ 6 ወር የሚጠጋ ያህል የበረርን ይመስለኛል። እሱን ጨርሰን መጣን። እንደመጣን ብዙ አልቆየንም። አየር ኃይሉ ተመሳሳይ አውሮፕላን ለመግዛት አቅዶ ወስኖ ስለነበር አውሮፕላኖቹ ተገዝተው መጡ። ማስተማር ጀመርን። በዛ እዛ ዲቴል ብዙ መግባት አይቻልም ቢኮዝ ወታደራዊ ነገር ስለሆነ፣ ግን አውሮፕላኖቹን ተረክበን ማስተማር ጀመርን። ውጤቱ በጣም ጥሩ ነበር፣ እጅግ በጣም ጥሩ ነበር። ወደ ድሮ ወደ አሜሪካን ሲስተም ተመሳሳይ የሆነ የትሬኒንግ ሲስተም እስታብሊሽ አድርገን አንዳንድ መመሪያዎችን ማኑዋሎቹን ጽፈን አሳትመን ቋሚ መመሪያ እንዲሆኑ ተደርጎ ሰዎች አሰልጥነን ግራጁዌት አደረግን። ግራጁዌት ያደረግናቸው ተማሪዎች እንግዲህ ወደ ሶቪየት ትሬኒንግ ሲስተም ከሄድን በኋላ ተዋጊ አውሮፕላኖች ውስጥ ተማሪዎች ሲመደቡ ትምህርታቸውን ለመጨረስ ረጅም ጊዜ ይፈጅባቸው ነበር። የሚገኙትም ፓይለቶች የኳሊፊኬሽን ደረጃው ትንሽ ደከም ያለ ነበር። እኛ ግን ግራጁዌት ያደረግናቸው ሰዎች በግምት 3 ወር ምናምን ይመስለኛል ውስጥ ግራጁዌት አድርገው ተዋጊ ፓይለቶች ሆነው ተዋጊ ስኳድሮኖች ውስጥ ተመድበው ውጊያ ላይ ዋሉ። ውለው ደግሞ ጥሩ ውጤት ስላሳዩ አለቆቻችን በስራችን ውጤት ስለተደሰቱ ኢንካሬጅ ያደረጉን ነበር። እኛም ጥረት እናሳይ ነበር። ከዚያ በኋላ አንድ ጊዜ የፓይለት ክሪቲካል የፓይለት እጥረት ተፈጠረ እና አዛዡ መጥተው ምን ያህል ጊዜ ነው የሚፈጅባቸው አንድ ኮርስ ለመጨረስ አሉን። 6 ወር አልኳቸው እና 120 ሰዓት። አይ እንዲህ አይነት ጊዜ የለንም አሉ። ታዲያስ ብንል የ6 ወር ትሬኒንግ ኳሊቲ ሳክሪፋይስ ሳታረጉ በ3 ወር ጨርሱ አሉ። ይሄንን አሁኑኑ እሺ ብዬ መቀበል ያስቸግረኛል። ግን ከአስተማሪዎቹ ከጥገናው ክፍል ጋርም ተነጋግሬ መልስ እሰጣለሁ አልኳቸው። ቶሎ ጨርሳሉ። አስተማሪዎቹን ሄጄ አነጋገርኩ። ቅዳሜና እሁድን እንደ ኖርማል ስራ ቀን እንጠቀም ተስማማን እና ትሬኒንግ ጀመርን። የ6 ወር ትሬኒንግ ኳሊቲ ሳክሪፋይስ ሳናረግ በ3 ወር ጨረስን።
ቅዳሜና እሑድ ኖርማል የስራ ቀን። እንደውም በዛን ጊዜ ምክትል አዛዥ የነበሩት ጀነራል አማሃ አቁሟሉ ቅዳሜና እሑድ። ምክንያቱም ትደክማላችሁ፣ ለአደጋ ትጋለጣላችሁ አሉ። ኦኬ ብለን የቅዳሜና እሑዱን ትተን ከሰኞ እስከ አርብ ብቻ እየሰራን ኤግዛክትሊ በ3 ወር ጨረስን። ወል እንደ አጋጣሚ ሆኖ ግራጁዌት ያደረግናቸው ሰዎች ኬፐብል ነበሩ። እነሱም የተዋጊ አውሮፕላኖች ጋር ሄደው ትሬኒንግ ወስደው በ3 ወር ኳሊፋይ አድርገው ጦር ሜዳ ዋሉ። ኦፍኮርስ አንዳንዶቹ በጦር ሜዳ በአንቲ ኤርክራፍት ተመተው የዘለሉና የዳኑ አሉ፣ ያልዘለሉና የሞቱም አሉ። ወል ጦርነት እንግዲህ ያው መቼም ሞትና ጦርነት አብሮ የሚሄድ ጉዳይ ነው እና ትሬኒንጉን ጀምረን እኔ እስካለሁ ድረስ አንድ አውሮፕላን ብቻ ነው ሉዝ ያደረግነው። በተረፈ የሴፍቲ ደረጃችንም ጥሩ ነበረ እና እዛ እያለሁ ከአየር ኃይል የመውጣት እድል እንዳገባብህ ነው። እንደ አጋጣሚ ተራዬ ደረሰ እና ወደ አየር መንገድ አዛወሩኝ። እዛ በረራ ማሰልጠኛ ትምህርት ቤት ውስጥ 3 ዓመት አስተምሬ ውትድርናዬን አቋረጥኩ። አየር ኃይል እያለሁ ሌተና ኮሎኔል ነበርኩ። ከዛ እንግዲህ አንዴ ሲቪል ከሆንኩ ያንን ወታደራዊ ሊንክ መበጠስ አለብኝ ብዬ ስላልኩ በዛ ከወጣሁ በኋላ ተጠርቼ የማላውቅ እንደሚጠሩኝንም ሰዎች እንደዛ እንዳይጠሩኝ አማክር ነበር እና አየር መንገድ ውስጥም እያለሁ ብዙ ደስተኛ አልነበርኩም። ምክንያቱም ለኤርትራኖች ፌቨራብል ሲቹዌሽን አልነበረም። ቆይቶ የጦርነቱ ሁናቴ ወደ መጥፎ ደረጃ እየደረሰ ከሄደ ፊውቸር ያለው ነገር እንዳልሆነ አወቅኩ። እንደገመትኩትም የሚባረሩ ሰዎች ሊስት ስም ሲወጣ ወንድሜም አየር መንገድ ውስጥ ነበር። የሁለታችንም ስም ከሚባረሩ ሰዎች ሊስት ውስጥ ተለጥፈው ነበር። እኔ ግን እቺን ስለተጠራጠርኩ ቀደም ብዬ መውጫዬን አዘጋጅቼ ነበርኩ። ስለዚህ ወንድሜም የሃይማኖት ስብሰባ ነበር፣ እሱ ሃይማኖተኛ ሰው ነው። ለስብሰባ ሄዶ ነበር፣ በዛው ቀረ ተባረሃል ሲባል። እኔም ተባረሃል ሲባል መንገዴን አዘጋጅቼ ስለነበር ሄድኩ። እንግዲህ ከዛ በኋላ ያለው የሲቪል ታሪክ ነው። እዛም ሄጄ ፓይለቶች አሰልጥንልን ስላሉኝ ኤርትራ ነው ሄድኩት እና 91 ሰፕተምበር እና እዛ ሄድኩኝ። 3-4 ፓይለቶች ያሰለጠንኩ። ከዛ በኋላ እድሜም እየገፋ ስለሄደ እና በውትድርና ዓለም ውስጥ የምታገኘው ደሞዝ ለጡረታም ሴቭ የምታደርግበት አይደለም። ቤትም አልነበረኝ። ስለዚህ መቆየት አልፈለኩም። በአፍሪካ ውስጥ ያሉ ትንሽ ትልቅ ኤርላይኖች አንድ ሳይቀር የሆነ ሊስት አለ፣ የሆነ መጽሐፍ የአቪዬሽን ተቋሞች ሊስት ያለበት። እሱን ከአንድ ማውቀው ሰው ተዋስኩና ለሁሉም አቪዬሽን ኦፐሬተርስ ደብዳቤ ጻፍኩ። ከዛ መሀል አንድ ኢትዮጵያዊ ኃላፊ ወይ ኢትዮጵያዊ ክልስ ነው፣ በአባቱ ግሪክ በእናቱ ኢትዮጵያዊ እና እሱ አነበበና ጠራኝ። አዲስ እያቋቋምን ነውና ከኬንያ ወደ ኬንያ ቤዝ ሆኖ ለደቡብ ሱዳን
የሚሰጠውን ድጋፍ ለማመላለስ እዚህ እያቋቋምን ነውና መተለኛ ትሰራለህ ወይ አለኝ። ተገኝቶ ነው ወይ አልኩና ሪዛይን አድርጌ ኬንያ መጣሁ። ስራ ጀመርኩ። ልጆቼንም ማምጣት ነበረብኝ። ቢኮዝ ባለቤቴ በጣም ታማ ልጆቹን መርዳት የማትችልበት ደረጃ ደርሳ ያው አልጋ ላይ ነበረች ነው ውሰዳቸው አለችኝ። ልጆቼን ይዤ መጣሁ። አሁን የእኔ ሲቹዌሽን ክሪቲካል እየሆነ መጣ። የያዝኩትን ስራ ማጣት አልችልም። ቢኮዝ ልጆቼን ይዤ መራብ አልችልም እና መጠንቀቅ አለብኝ ብዬ ስለምገምት እና አንዳንድ ጊዜ ከነበርንበት የደቡብ ሱዳን ድንበር ወደ ናይሮቢ ስራ ያገኛሉ፣ የማታ በረራ እና በሲንግል ኤንጂን አውሮፕላን ከ50 ማይል ውጭ በተለይም መንገደኛ ጭነህ መሄድ ክልክል ነው። እና እኔን መጥተው ይጠይቁኛል። ክልክል መሆኑን እናውቃለን፣ ግን እንደው ትሰራለህ አለ ወይ? ምንም ችግር የለም፣ እኔ ራሴ እፈራለሁ። ግን በእኔ ጥሩ ግምት እንዲኖራቸው እና ወይ ሰራተኛ መቀነስ ምናምን የመሳሰለ ነገር ቢመጣ እኔን እንዲቀንሱኝ አልፈልግም። ሌሎቹ አማራጭ አላቸው፣ እኔ አማራጭ የለኝም። ስለዚህ ምንም ችግር የለም ምናምን እላቸዋለሁ። ይደሰታሉ። እና በማታ እንግዲህ ናይሮቢ ስንደርስ ከምሽቱ 4 ሰዓት 5 ሰዓት ይሆናል። ግን አማራጭ የለኝም እና መንገዱ ከባድ ነው። ወደ ላይ እንዳልወጣ አውሮፕላኑ መውጣት የምትችለው ሊሚትድ ነው። እዛ ድረስ እንኳን ቢሄድ ስቶርሚ ወይዘር ያለበት አካባቢ ነው። ወይዘር ውስጥ ልገባ ነው። እሱ ደግሞ ስራ አጥቼ ይቸግራለሁ ብዬ የምፈራው ሰውዬ አሁን ደግሞ ሞቼ ልጆቼ መግቢያ ያጣሉ የሚል ሌላ ፍርሃት መጣብኝ። ወደ ታች መውረድ አትችልም፣ ተራራማ ነው። ያለው አማራጭ ዳመናውን መቋቋም ነው። ስለዚህ አንዳንድ ጊዜ ዳመና ውስጥ ገብቼ ብርሃን ያለበት ቦታ ጨረቃ ምናምን ያለበት አካባቢ ስደርስ ክንፉ በረዶ ተለጥፎበት በብዛት አያለሁ። በረዶ መቀለጡ አይቀርም። እኔ ግን እንኳን ወጣሁ ለልጆቼ እንኳን ተረፉ እያልኩ ይሄንን ነገር የሚሰራላቸው ሰው ማግኘታቸውን ሲያውቁ የዚህ አይነት ቢዝነስ ሲመጣ የመጣውን ሁሉ መቀበል ይጀምራሉ። እና አንዳንዴ እኔ በቀን 10 ሰዓት በረራ ይሆናል እና ከተኛው በኋላ እንደው በረራ አጋጥሞናልና እባክህ ሲሉኝ ትንሽ ነው ሬዚስት የማደርገው። ኧረ እንደው እባክህ እባክህ ካሉኝ እሺ ነው የምላቸው። ቢኮዝ መወደድ እና ሪቴይንድ እንዲሆን እፈልጋለሁ። እንደዚህ ቀጠል። ከዛ በኋላ DC-3 አውሮፕላን ተከራዩ እና በሱ መስራት ሲጀምሩ በ2 ቀን ነው በ3 ቀን ጊዜ ውስጥ ስራ መጀመር አለባቸው። እና እንደው ይሄ አውሮፕላን ደግሞ በጥቂት ጊዜ ውስጥ ተምረህ የምትችለው አይነት አውሮፕላን አይደለም። እና ተቸገርን፣ ምን እናድርግ አሉኝ። አውሮፕላኑን በርሬው እንደነበረ መንገር አልፈለኩም። ቢኮዝ ፌቨሬት ኪድ መሆን እፈልጋለሁ። እኔ በጥቂት ጊዜ ውስጥ ኳሊፋይ ማድረግ ስለምችል ግድ የላችሁም ተከራዩ እና እኔ በራለሁ አልኳቸው። ቶሎ ኳሊፋይ ታደርጋለህ አሉኝ። አሁን አልኳቸው። ከዛ አስተማሪ ተሰጠኝና በቀን ከእሱ ጋር ሄጄ ያልኩታል። ሹር ይሄን አውሮፕላን አልበረርከውም አለኝ። ነው አልኳ እና የማስቢ ጉድ አለኝ። ኦኬ እኔ በልቤ ያው ማውቀው አውሮፕላን ነው የምበራው።
ሄዶ ላለቆቼ ሳቲስፋይድ መሆኑን እና በቅርብ ጊዜ ውስጥ ብቻዬን መሄድ እንደምችል ነገራቸው። እና ቀጣሪ የነበረችው አንድ እንግሊዝ ሴትዮ ነበረች። ሺ ዋዝ ቬሪ ሃፒ እና መስራት ጀመርኩ እና ሳያት እሷ ሀብታም እየሆነች ሄደች። እንዴ እሷን ሀብታም ማድረግ ከቻልኩኝ ለምን ራሴን ሀብታም አላረግም? ለምን የራሴን ስራ አልሰራም? የሚል ነገር አንጎሌ ውስጥ መጣና የፋይናንስ ነገርም ስላለበት የቀጠረኝን ሰውዬ ይሄ በእናቱ አበሻ የሆነውን አናገርኩት። ኦኬ እኔ አብሬህ መሆን እችላለሁ አለኝ። ሌላ ሶስተኛ ሰው ራሱ ጠየቀን። ገንዘብ አዋጣን፣ አውሮፕላን ተከራየን እና የራሴን ስራ መስራት ጀመርኩ እና ትንሽ እኔንም እንደው መጥፎ እድል ብሎ ትንሽ ቅር ያለኝ፣ ሴትየዋም ቅር የተሰኘችው የእሷ ደንበኞች ከኔ ጋር በቀን ለእሷ ስበር አብረውኝ ሲሄዱ ስለወደዱኝ አሁን እሷን ጥለው እኔ ጋር መጡ ከኔ ጋር ለመብረር እና አንዳንድ እቃ ሁሉ እሷ ስቶር ውስጥ ለረጅም ጊዜ የተቀመጠ እና እሷ የምትወስደው የነበረ ሰዎቹ እየሄዱ ከእሷ ስቶር እቃውን እያወጡ እኔ ጋር መብረር ሲጀምሩ መቼም ምንም ማድረግ አይቻልም፣ ያው የገባሁበት ነገር ስለሆነ እኔ ወደ እሷ ቢሮ አልሄድም። ግን እቃውን ይዘው ከመጡ ጭኜ እሰራለሁ። ግን ልምዴ አውሮፕላኑን መብረር ነው እንጂ የአውሮፕላኑን ቢዝነስ መቆጣጠር፣ እድገት እንዲያገኝ ማድረግ፣ ፕሮፊታብል መሆን የሚችልበትን መንገድ ማወቅ ልምዱ የለኝም እና ስለሌለኝም ኪሳራ ውስጥ ገባሁ እና ኢንቨስት ያደረግኩትም ገንዘብ አልቆ እንደገና ሴቪንግ አካውንት ውስጥ ያጠራቀምኳትንም በሙሉ ይዞት ሄደ። ግን ከአሁን በኋላ አልሰራም ማለት ሽንፈትን መቀበል ነው። ይሄ ደግሞ እኔ ጋ አይሰራም። አሁን ተምሬያለሁ እና መቻል አለብኝ ብዬ እንደገና ከሰዎች ጋር ሆነን ጀመርን። ጥቂት ጊዜ ሰራሁ። ብዙም ሰክሰስፉል አልነበረም፣ ግን ኪሳራ ውስጥ አትሊስት አልገባንም። ልጆቼንም አስተምሬ በአሁኑ ጊዜ ወደ ትልቁ ልጄ ፓይለት መሆን ነው የምፈልገው፣ ሌላ ነገር አልፈልግም ስላለኝ እሱም ከኔ ጋር ይዤው በራለሁ። ሲንግል ኤንጂን አውሮፕላን እና ሰማይ ላይ ቦታ እንቀያየርና እሱ ይበራል። እሱም በደንብ ካሰለጠንኩ በኋላ በረራ ትምህርት ቤት ፈልጌ ልኬው እየከፈልኩ አስተማርኩት። ትንሹ ልጄ ደግሞ ሀይ ስኩል እያለ የአካውንቲንግ ትምህርት ውጤቱ ጥሩ ስለነበር ይሄ ነገር ትፈልገዋለህ ወይ ስለው አዎን አለኝ። አንዱን ለፓይለት ስልጠና ወደ ካናዳ፣ አንዱንም እዚህ ለአካውንቲንግ ዩኒቨርሲቲ ትምህርት እንዲማር ካናዳ፣ ሁለቱንም ልኬ ስደተኛ የሚባለው ቅጽል እኔ ላይ እንዲሰፍር ስለማልፈልግ ስደተኝነት ጠይቄ ማላቅ፣ ለልጆቼም እርዳታ ሞኝነት ነው አክቹዋሊ አሁን ሳየው፣ እየከፈልኩ አስተማርኩ እና ጨረሱ። እነሱ ሲጨርሱ እና ትልቁ መጀመሪያ ጨረሰ፣ ትንሹ ኋላ ሲጨርስ ለመጨረሻ ጊዜ ስኩል ፊ ስከፍል በጣም ደስተኛ ሰው ነበር። እንደውም ከልጄ ጋር ወጥተን ሴሌብሬት አደረግን። ቢኮዝ ሰርቼ የማገኘውን በሙሉ እነሱ ላይ ነው ያጠፋሁት። ከዛ እንግዲህ የራሴን ቢዝነስም ጀምሬ ከሰዎች ጋር ፓርትነርሽፕም ሌላ ካምፓኒ ፈጥሬ ሞክሬ ስቲል ሰዎችን ሀብታም ማድረግ እያለሁ ግን ለእኔ ለጡረታዬ የሚሆን ዝግጅት ማድረግ እንዳለብኝም ሌት ነው ያወቅኩት።
እና በቂ ጊዜ አልነበረኝም እና ሳልዘጋጅ ጡረታ ወጣሁ። በት ስቲል የራሴን መንገድ ፈጥሬ ይበር ነበር። በሲንግል ኤንጂን አውሮፕላን የፓይለት ሪኳየርመንቱ አንድ ሰው ነው እና ምንም ልምድ የሌለው ከትምህርት ቤት ግራጁዌት ያደረገ ሰው አመጣና የካፕቴን ቦታ አስቀምጠውና ግን እኔ ነኝ የምበራው በቀኝ በኩል እንደዚህ እያረኩኝ ያው የበረራውን ሰዓት መመዝገብ አልችልም። ቢኮዝ እድሜም ከ65 ስላለፈ ኳሊፋይ ማድረግ አልችልም እና በዚህ ሁናቴ ያለሁ 65ን ስላለፍኩ ወጣሁ። የአቪዬሽን ልምዴን ወደ 52 ዓመት ይመስለኛል ከበረርኩ በኋላ አቆምኩ። ግን ልምዴን አዲስ በረራ ለሚጀምሩ ሰዎች ማካፈልም እያደረኩ ገንዘብ አገኛለሁ። በመካከል 65 ከመሙላቴ በፊት የኤርትራ አየር መንገድ ስለተጀመረ እዛ ሄጄ ቦይንግ 767 የመብረር እድል ገጥሞኝ ነበር። ግን አውሮፕላኗም ሜንቴናንስ ችግር ስለገጠማትና ኤርላይኑም ፕሮፊታብል ስላልነበረ ቢያቆም መሄጃ ማዘጋጀት አለብኝ። እኔ ጊዜ የለኝም። ስለዚህ እሱንም ሪዛይን አድርጌ ትቼ መጣሁ እና አሁን እንዳልኩ ከ52 ዓመት 52 ይሁን 53 ዓመት ከበረርኩ በኋላ ከአቪዬሽን ተለያየሁ።